ቆይ ግን ምን አይነት ባል ማግባት ትፈልጊያለሽ? አልኳት። ታክሲው መነሳት ሲጀምር ወደ መስኮቱ እያየች ለምን እንደሆነ ባላቅም የለበጣ ሳቅ እየሳቀች ወይ አንተ ምን አይነት ባል አለች። አንገቴን ነቀነቅኩላት። እንደ ነገሩ የሆነ ሻሽ ነገር ጣል አድርጋለች። ወጣት እኮ ናት። ለምን እንዲህ መሆን እንደፈለገች ብቻ አላውቅም። አሁን እኮ ባል የምንመርጥበት ጊዜ ላይ አይደለሁም። አለባበሴን እንኳን አታይ። ፊቴ ላይ የወጣት ማዲያት አላየኸውም? ፊቷን ይበልጥ ወደ እኔ አስጠግታ ይሄኛ አይነት ተጠጋች። ድሮ ልጅ እያለሁ እንደዛ ነው የማውቃት። እኛ ሰፈር ወንድ ሁሉ የሚደባደብባት፣ እኛ እንኳን ልጅ ሆነን ቁንጅናዋን የምናደንቅላት ሴት ነበር። ነችም በቃ ነው እንዲህ በቀላሉ ወደ ነበር ይቀየራል ማለት ነው አልኩኝ ለራሴ። ከታክሲ ወርደን ወደ እነሱ ቤት አቅጣጫ እየሄድን ቀጠለችልኝ። አየህ ሴት ልጅ የሆነ ዕድሜ ላይ ስትደርስ ማህበረሰቡ፣ ጓደኛ፣ ቤተሰብ ሁሉ ተጽዕኖ ያሳድርባታል። ያን ጫና ተቋቁማ ካላለፈች መርጣ ሳይሆን ለመገላገል ስትል የሆነ ሰው ላይ ትወድቃለች አለች። መታጠፊያው ካለቀ ሱቅ ሞዴስ ልትገዛ ቆመች። ለእኔ አሁን ልጅ ሆና እንደማውቃት ውብ ሴት ናት። የቱ ወንድ ይሆን እንዲህ ተስፋ እንድትቆርጥ ያደረጋት አልኩኝ በውስጤ። የገዛችበትን ፌስታል እንደ ነገሩ ይዛ ወንድ መሆን ግን መታደል ነው። ይኸው የኔ ኩዮች ያላገቡ ብዙ ወንዶች አሉ። አንድ ማህበረሰብ ግን እነሱ ላይ ጫና ያበዛ ብላኝ ሻሿን እንደማሰረካካችሁ። ለነገሩ እኮ ሰው ብቻ ሳይሆን ፈጣሪም ሊሆን እንዳያደላል። የወር አበባ የምናየው እኛ፣ 9 ወር የምናረግዘው እኛ። ግን ምን ዋጋ አለው? በእድሜ ተገድበናል። ሁሉ ነገር ስልችት ብሏታል። ልትሰናበተኝ ስትል ይልቅ እስቲ የሆነ ባል ፈልግልኝ፣ እንደው እንደ ነገሩ አገባች ልባል፣ ከቤት ልውጣና እኔም ወግ ደርሶኝ ልውለድ አለችና አይኖቿን በአቅረው አየኋት። ለካ ጊዜ ነው ሰውን ተስፋ የሚነጥቀው። ምንም ኖሮን ጊዜ ከሌለን ምንም ነን ማለት ነው። እሺ ብቻ ብያት ቤት ስትገባ እኔም ወደ ቤት ጉዞዬን ጀመርኩ። ለካ የሆነ ጊዜ ላይ የምንቆጭበት አቃለ። ለካ እንደምንታየው አይደለን። ማንም ከተፈጥሮ ውደት አያመልጥም። ወንድ ግን የምር እሷ ባለችው ልክ ታድሏል። እሷ እንደምትለው ሴት ተበድላለች። ይህ ከሆነ እኮ ልክ ያልሆነ ነገር አለ ማለት እኮ። ታዲያ ልክ መሆን ምንድን ነው? ልክ አለመሆንስ ቢሆን ልክ መሆን ነው አልኩኝ በውስጤ የብስጭት። ጨለማውን ጨርሼ ቤት ስደርስ ወደ ሰማይ አቀናሁ። ጥያቄ ነበር፣ ግን ሸክላ ሰሪውን ለምን እንዲያደረግ ይለው ዘንድ አይችልምና ተመልሼ አቀርቅሬ ወደ ቤት ገባሁ። ሕይወት ግን ይቀጥላል በቃ።